በሴት ገንዘብ ነው በሴት ብር የሚኖሩ ወንዶች ይጠሉኛል ስል ወደ አንተ እያየ ስቃል። አንተ በሴት ብር ነው እንዴ የምትኖረው? ኧረ እኔ ሰይድ አንድም ቀን አንዲትም ሴት ብር የነካ የምትለኝ የለችም። አልሐምዱሊላህ አንድ ሰው አንድ አበባ ጋር በራሱ እሺ አባን ነው አንድ ጥያቄ ልጠይቅ ከቅርታ ጋር እሺ ያለው ቤት ወይ ደግሞ ንብረት በሁለታችሁ ስም ነው ወይስ በአንተ ብቻ ነው? አላህ በሚያይ ይሄ ነው የሚባል ንብረት የለኝም መስል ላላላ ለምን አንድ በጋ አይሆንም? በአንተ ስም ወይስ በሁለታችሁ? ያ በእኔ ስም ኦኬ አረ ለምን አቡ በሱ ስም ነው በአንተና በሷ ስም ነው ያለው በአንተና በሷ ስም ቢሆንም ችግር የለውም። ምን ችግር አለ? ኦኬ አሁን ቤት የሚገዙት ወንዶች ናቸው። ገባ በራሳቸው ሴቶች። እስኪ ሀቢባ እዚህ ላይ እስኪ የሆነ ፈተና ነገር አድርጊና እስኪ ከባሎቻችሁ ጋር እኩል ቤት የገዛችሁ ምስቶች ተመዝገቡ በያቸው። ከመቶ 10 ብታገኝ ነው 90ው ራሱንም ራሷንም ጭንቅላቷንም ልቧንም ሆዷንም ጭጓራዋንም እሱ ላይ አንጠልጥላ ነው ያለችው። ነገ የሆነ ነገር ዘንበል ቢል ማለት ነው ከፎቅ ላይ ወርዳለው ያዙ ይልቀቁኝ የምትለው እንደዚህ አይነት ነው። እውነት ነው። ትክክል ወላሂ። እዚህ ላይ እውነትን ነው። እዚህ ላይ እኔም እደግፍሃለሁ። ብዙ ወንዶች የራሳቸውን ህይወት ለመሸጋገር ነው በአረብ ሀገር በተለይ ደስ የማይል ላይፍ አለ። ይሄ ጥሩ አይደለም። እዚህ ላይ እደግፍሃለሁ። በተለይ አሁን መኪና መግዛት ከፈለገ ነው ሴትን እንትን የሚለው ማን በደንብ ትሰራለች ማናት ኢጃዛ መውረድ የምታበዛው ብለው መልክ ምናምን ዘር የለም። እንደዚህ የሚያደርጉ ሰዎች አሉ። በጣም ይሄ ቆሻሻ አስተያየት ኢጃዛ ማትወጣዋና እነሱን ህይወት እያበላሹ ለትዳር የሚፈልጓት ለዛሬ ለሚፈልጉት መኪና ለመግዛት ነው የሚፈልጉት። በተለይ በፍቅር አካባቢ አንድ ሰው 7 ፍቅረኛ ያለው አለ። ምን አንሸኝ ከዛ በላይ ግን ሲመርጡ ኢጃዛ የምትወርደዋ ተሻላለች ወይስ ማትወርደዋ? ለገንዘብ የማትወርደውን ነው እንጂ የምትሰራው ማትወርደዋ ገንዘብ ትይዛለች። ስለዚህ ታስፈልጋለች። ኢጃዛ የምትወርደዋ ኢጃዛ ትበዛለች። አበሻ ሬስቶራንት ሄደች ትበላለች፣ ታጠፋለች ብሯን። ስለዚህ ኢጃዛ የምትወርደዋ መታቀፋለ አብሮ ማደር አለ። ስንት ስቃይ ቢዚ ታደርገዋለች። እሷን አይፈልጋትም በደንብ አትውረጂም እያለ ይተቆጣል። ኢጃዛ ስሪ ገንዘብ እንያዝ ለልጆቻችን ለወደፊት ህይወታችን እያለ ይሰክሳታል። ግን ማለት ነው ባልና ሚስት ለምሳሌ ንብረት በባል ስም ከሆነ አያምጣውና ፍቺ ቢፈጸም እኮ ፍርድ ቤት እኮ ያካፍለናል። አሁን ባቦ ፋኖ ስም ቢሆን እኮ አምጣውና ፍቺ ቢፈጸም እኮ ሸሪያ ፍርድ ቤት ያካፍላቸዋል። የሴት ንብረት ነው፣ የሴት ገንዘብ ነው። ወጣት የማይችለው በሸሪያ ሸሪያ ፍርድ ቤት ማካፈል አይችልም። ህግ ነው አይደለም። ሸሪያ ፍርድ ቤት ማካፈል አይችልም። እና በሸሪያ ፍርድ ቤት ምፋታ ባዶ እጄን ይሸኛል። በህግ እንጂ በሸሪያው ከሆነ ሴት ይገባልሽ ሚዶ ሌባ ሲጀመር የምን ሸሪያ ያቅልሻል? ፍቺ ስንፈጽም ታዲያ ነው ምን ትፋታው? እሱ ቤቱን በስሙ እንትን ካለ የፈለግሽውን አምጪ ያለ 1000 ዶላር አምጣልሽ ከፈለግሽ የፈለግሽውን አምጪ በቃ ምን መልሽ ምን ይላል? ሞኞና ነው ታዲያ ሄዳ አትከስም ፍርድ ቤት የርጋ ብቻ ወረቀት ካላት በህግ ከሆነ ትከፈላለች። በህግ ከሆነ ትከፈላለች። በሸሪያ ከሆነ ሲተቀበል አይ በሸሪያ የባልን ንብረት ሚስት ትውሰድ የሚል ነገር የለም። እኔ ደግሞ ይሰማሁት ልጆች ካላት ቀለብ ይስፈር ይላል። ልጆች ካላት ቀለቧ ግዴታ ነው። ኦኬ እኔ ደግሞ ለው ሰው ጠይቄ እነግራችኋለሁ አልኳቸው። የሴት ንብረት ባል መካፈል አይችልም። አንዷ እሷ ሳኡዲ ናት፣ ባሏ ዱባይ ነው እና ተጣልተው እሷ ስለ ንብረት በጣም ሀሳብ ይዟት ገዝት ገብታ ጠይቃኝ ሁሉም ኮመንት ላይ የሴት ገንዘብ ወንድ የሷም ካለማ ያካፍላል። የሷ ካለ እኮ ያካፍላል። የሷ አብረው ከሆነ እንዴ ኖ የሷ ገንዘብ ራሷ ጋር ያለው ልትፋታ ፈልጋ ንብረቷ እንዳይካፈል አትፈራች። ፍታይ ልትለው ፈልጋ ደብል ወንድ ሴትን እንደ ብሎ ይካፈላል እኮ ኮመንት ላይ ያሏት። እኔ ደግሞ አላውቅም። በፍርድ ቤት ከሆነ ይካፈላል። የሴት የወንድ ብሎ ነገር የለም። በፍርድ ቤት ከሆነ ባልና ሚስት ስማችሁ እኩል ይጻፍና አብራችሁ እኩል ጊዜው በያቸው እንጂ ሳንቲም ስቡም ካልን ደግሞ ሌላ ችግር ውስጥ እንገባለን። ለምን ሳንቲም ከሰበሰቡ ሳንቲም አላ ከተባለ
ወንድ ይንከባለላል መሬት ላይ ማለት ነው፣ ይነጠፍላታል። ስለዛ በቃ የሚገዛው ነገር ሁሉ እኩል ትክክል። መኪናም ይሁን ቤትም ይሁን መሬትም ይሁን ስትገዙ በባልና በሚስት በሁለታችሁም ስም ሞኛ። እንደዛ ካልሆነ የመጀመሪያ ቤቱ ሊገዛ እምቢ ሲል መፋታት አለበት። ኤግዛክትሊ። ይሄ ምልክት ነው። ይሄ ሰውዬ ሀሳቡ ቤቱ ከተገዛ በኋላ ጥሎሽ ሊሄድ ነው፣ ይዞት ንብረትሽን ይዞ ሊጠፋ ነው። ስለዚህ አይ በእኔ ስም ብቻ ይሁን ካለ ሶሪ ትይዋለሽ፣ ባይ ትይዋለሽ። 8 ሰው አንዳንድ አበባ እዛ አንዳንድ ሰዎች ግልጥ እንዲሆን አሁን በሸሪያ መልኩ ለምሳሌ እኔ ንብረት ሀብትና ንብረት አለኝ አይደለ? ሚስቴን አገባኋት፣ አግጬ መሃሯን ከፍዬ አገባኋት አይደል? አግብቻት ፍቺ ከመጣ ልጅ ካላት የልጁን ቀለብ የመስጠት ግዴታ አለበት። አልቀበልምም ካለች ልጁን የመውሰድ ግዴታ አለበት። አልቀበልም ልጁን ማልፈልግ ካለች የምታጠባ ወይንም የምትይዝ ሴት ቀጥሮ ልጁን ማሳዝ ይችላል። ንብረት አካፍል የሚለው የእሱን ንብረት ግን እኩል ተካፈል የሚል የለም በሸሪዓ። ወላሂ አለ ሸሪዓ ላይ ወላሂ አለ። እሺ የት ላይ በምን መልኩ ካለ ንገረኝ። ሸሪዓ እኔ እህቴ አግብታ ሲፋቱ ያለውን ንብረት በሸሪዓ ትልልቅ ሼኮች ቁጭ ባሉበት ተካፍላ ወጣለች። አብራ ከበተችው ገንዘብ አለሃ እኔ ከሆነ የስ እያሉ ነው። አዋ ከገባት እኮ እንዴ ብቻውን የሚያፈራው ንብረት የሚስትም ነው እኮ። ብዙ ዓመትማ ተቆየቻለች። ያለውን ንብረት በሐቅ ማለት ነው ሸሪዓ ይሰጣታል። የለም እኔ ግን እንደሌለ ነው የማውቀው። እኔ እንግዲህ ይካፈላሉ። አሁን እኮ እንደዚህ ነው የተጎዳው ሰው። እኔ የማውቀው እንደዛ ነው። ልጆቹን ማሳደግ ግዴታ አለበት። ልጆቹን አላሳድግም ካለች ልጆቹን የመቀበል ግዴታ አለበት። ልጁን ለሌላ ጥቢ መስጠት ግዴታ አለበት። የልጅ ግዴታ አለባት። እናት እየተገደሉ ነው ኢትዮጵያ ውስጥ በልጇ አቢባ። እንዴት? ባለፈው ሳምንት አንዱ እናቱን ገሎ ሳጥን ውስጥ ነው ምናምን ቆራርጦ እግሯን፣ እጇን፣ ጭንቅላቷን ምናምን ቆራርጦ ሳጥን ውስጥ ገብቶ ተይዞ ታሰረ። ብዙ ወጣቶች ኮሜንት ላይ እኛም እንገላለን እናቶቻችን እያሉ ነበር። ዛሬ አሁንም አንዱ ገሎ ሽንት ቤት ውስጥ ጥሏት አርዶ ማለት ነው። እናቱ የገዛ እናቱ የት ሀገር ነው? ኢትዮጵያ። ምን ላይ ነው? ምን ላይ ነው ያየከው? ስለ ህይወት እኔ ቤት መጥቶ ወንድምዮ እያለቀሰ አሁን ደውዬ ልሰማ ይችላለሁ ላመጣ